ሰላም ስልክ አታነሳ አናውቅም። ደህና ነኝ። ይህ ሁሉ ጊዜ ስልክ ሳታነሳ ምናምን አላሳዝንህም? እኔ ብቻ ነኝ የምትናፍቀኝ? ደህና ነኝ። እንዴት ነው አለው ባህል ደግሞ በጣም ደህና ነኝ። እንዴት ነህ ከአንተ? አቤላ ደህና ናችሁ? አላችሁ? ትገርማለህ። እሺ አላስኮረፍኩም። ማርያም ስደውል እኮ ስልክ አታነሳም። እሺ ና ይቅርታ ጠይቅክ ስላስኮረፍኩ ይቅርታ። ናችን ስጠኝ ደግሞ እጅ ራሱ አንብቦ አብርሃም ያፈቅረኛል ብዬ እንኳን ደፍሬ እንዳልናገር አንዳንድ ነገሮች ይዞኛል። ስለዚህ ቢያንስ ቁርጤን ንገረኝ፣ አሳውቀኝ። እኔ ማወቅ ፈልጋለሁ፣ እንደምታፈቅረኝ ማወቅ ፈልጋለሁ። አብርሃም ካላፈቅርከኝም ደግሞ የፍቅር ስሜት የማይሰማ ከሆነ ደግሞ ንገረኝ። ማንሳቱ ለምን አስፈለገ? ትንሽ ሩታ ጋር ሄጄ ልጄ ነው ያለውን ግን ደግሞ ብዙ ጊዜ ካየሽ ትንሽ ጋር ተጣልቼ ተጨቃጭቄ ከሩታ ጋር ተጣልቼ ምናምን እና አሁን ላይ ግን በሰላማዊ መንገድ ልጄን ማየት ስለምፈልግ ሰላማዊ መንገድ ነው እየሄድኩኝ። አብርሃም ይሄ ሰላማዊ ነው? ሰላማዊ ነው። እኔ እኮ አይደለሁኝም አይደል አንዳንድ ነገሮች የሚፈጠርኩት ያለው የሚቻልኩት አቅም ነገሮችን ለማለት ማንን ለማድረግ እየሞከርኩ ነው። እሷንም ላለማስደበር በሰላማዊ መንገድ ልጄን አይቼ ለመውጣት እየሞከርኩ ነው ያለሁት። የነሱ ደግሞ ታሳያቸው አንዳንድ አክቶች አንዳንድ እንትኖች ሊኖሩ ይችላሉ። ምናልባት አንቺንም ለማናደር ሊሆን ይችላል፣ አንዳንድ ነገሮችም ሊሆን ይችላሉ። አላውቅም ምን እየተፈጠረ እንዳለ ማለት ነው። እና ይህ ነገር ብቻ የኔን ስሜት ይሽረዋል ብዬ አላስብም። ሩታ ጋር ሄጄ የማድረገው ነገር ማለት ነው። እና በምን አይነት ነገር ነገሮችን እንዳሰብሽው አላውቅም። ሲቀጥል ደግሞ የኔን ስሜት ሰው ሊነግርሽ አይገባም። እዚህ ጋ ማለት ነው። እዚህ ጋ ዙሪያ ጥምጥም መሄድ እኮ አይጠበቅበትም ነበር። የጠየቀችው ጥያቄ አንድ ጥያቄ ነው። ታፈቅረኛለህ ወይስ አታፈቅረኝም? ቀጣይ ከኔ ጋር መሆን ትፈልጋለህ ወይ አትፈልግም? ንገረኝ ነው ያለችው። እና በቀጥታ መልስ መስጠት ለምን ከበደው? ለምን ዙሪያ ጥምጥም ይሄዳል? በምንድን ነው ማስረዳሽ? እንዴት ነው ማስረዳሽ? ምናምን ማለት እኮ አይጠበቅበትም። አንድ ጥያቄ ነው የጠየቀችው። እንደዚህ ነገርየው በጣም እያዞረ ነው ያለው። ስለዚህ ለምንድን ነው አዎ እወድሻለሁ፣ አዎ አፈቅርሻለሁ ማለት የከበደው? ለምን እንዲህ ለምንድን ነው ዙሪያ ጥምጥም የሚሄደው? ልጅቷ እኮ የጠየቀችው አንድ ጥያቄ ነው። እንዴት ነው? እኔ አልገባኝም። ልጅ እንዲኖረን እፈልጋለሁ። ሴት ልጅ ነኝ። ብዙ ከአንተ ጋር የምመኛቸው ህይወቶች አሉና ቢያንስ ፍቀድልኝና የምታፈቅረኝ ከሆነ ነገሮችን በቃ ቶሎ ብለህ ነገሮችን ማድረግ ባለብን መልኩ ሁለታችን ተጋግዘን አብረን ሆነን ከጎንክ ሆኜ እኔም ልቤ ሙሉ ሆኖ ተማምኜብህ አብረን እንድኖር ፍቀድልኝ። ልቤ ተንጠልጥሎ ለምን ይቀራል? አሳማኝ ነገር ንገረኝ። ታውቀኛለህ። እኔ ለአንተ በጣም መልካም ነገር ነው የምመኝልህ። ለአንተ በጣም ጥሩ ነገር ነው የምመኝልህ። ግን ደግሞ የተንጠለጠለ ሀሳብ ላይ እየሆንኩ ስላለው ቢያንስ ቁርጤን ንገረኝ። የምታፈቅረኝ የምትወደኝ ከሆነ ደግሞ እስከ መጨረሻውም ድረስ እኔ የአንተ ሚስት የአንተ ታዛዥ ሚስት መሆን ነው የምፈልገው። ገባ? እስከ መጨረሻው ድረስ ችግሬንም ድረስ እስከ መጨረሻው አብረን እንድንቀጥል ነው የምፈልገው። ስለዚህ የምትወደኝ የምታፈቅረኝ ከሆነ ለእኔ ስሜት ካለክ ደረቴን ነፍቼ እኔም ነገሮችን ለማድረግና እስከ መጨረሻውም ወደፊትም እንዳስብ ንገረኝ። በሚዲያ ፊት እንደምታፈቅረኝ እንደምትወደኝ ኮንፊደንስ ይሰማኝ። እኔም ይህን ነገር ማጣት አልፈልግም። ገባ? እስካሁንም ድረስ ደግሞ ታግሼ እዚህ ድረስ እየደረስኩ ያለው ስለማፈቅር፣ ስለማወድ፣ ስለማከብር ነው። ታውቃለህ፣ በጣም ብዙ ነገር ታግሼ ማለት ነው አይደል? ይገባኛል እኮ ሄርሚ። እኔ በምን አይነት አማርኛ ማስገባት እንዳለብኝ አላውቅም። ግን ዛሬ ላይ እንደዚህ አይነት ስሜት እንዲሰማሽ ካደረኩ በጣም ይቀርታል። ችግር የለውም። ግን ስለ እኔ ስሜት አትጨነቅ አብርሃም። እስካሁን ስላሳለፍኩትም ሳይሆን በቃ እንደምታፈቅረኝ ንገረኝና እስከ ወደፊቱ በቃ ላንተ ያለኝን ስሜት ላስቀድም። ይህ ነገር እንደዚህ ከፈጠረብኝ ምንም ማድረግ አልችልም። ገባ? ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው አብርሃም።
የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለን ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብርሃም ለዛ ነው እያጋባው አይደለም። አብርሃም እሷን እዚህ ቦታ ላይ መጥራቱ ለምን አስፈለገ ታዲያ? መጀመሪያ የያዝነውን ነገር አውርተን መጨረስ አንችልም? እዚህ ቦታ ላይ እሷን መጥራቱ ለምን አስፈለገ? በሩታ ፊት የትኛውም ነገር መናገር ስላለብህ ነው። ምክንያቱም አንተ ሩታ ጋር ስትሄድ ሌላ ሰው፣ ሄርሜላ ጋር ስትመጣ ደግሞ ሌላ ሰው ነው። ስለዚህ ሩታ ባለችበት የትኛውም ነገር መታወቅ ስላለበት ነው። አብርሃም በጣም ጥሩ ነው ያደረገው አቤላ። አዎ ምክንያቱም አሁን ሩታ እንደመጣች ለምንድን ነው እንትን የሚለው? ሩታ ጋር ምን ስላለው ነው? ልጄን ለማየት ነው የሚሄደው አለ አይደለ? ሩታ ጋር ተፋተዋል አይደለ? ለምንድን ነው እሷ ፊት እኔ ወድሻለሁ አፈቅርሻለሁ ማለት ያቃተው? ወይም ደግሞ አልወድሽም እንደዚህ ብሎ መናገር ለምን ከበደው? ለምን ሩታ ስትመጣ እንትን ስሜቱ ተቀያየረ? ለምን እሷ ጋር ምንም ነገር ከሌለው እሷ ጋር ምንም አይነት የመቀጠል እንትን ከሌለው ለምንድን ነው ሩታ ስትመጣ እንደዚህ እንትን የሚለው? እኔ አልገባኝም። ለምንድን ነው ዙሪያ እንትን የሚሄደው? ለምን ግልጽ አይናገርም እንዴ? በሁለት ቤት መጫወት አምሮት ነው እንዴ? ለምንድን ነው አንዳቸውን ውሳኔ የማይሰጠው እንዴ? አልፈልግሽም ከሆነ በግልጽ ይናገር። የሚፈልጋት ከሆነ ደግሞ ግልጽ መናገር አለ። በቃ እዚህ ጋር የምትደብቀው ነገር ከሌለ የሩታ መምጣት ምንም ሊያሳስብክ አይገባም። በቃ ቀጥታ ልናናግረው የፈለግነው ጉዳይ ሶስታችንም የሚያማክል ነው። ለዛ በቃ በፊት ለፊቷ ለሄርሜላ ስሜት አለክ የለህም? በቃ ይህን እኮ ነው ማወቅ የምንፈልገው። የሩታ መምጣት ይህን ያክል ሊያሳስብ የሚገባ ጉዳይ አይደለም። ሊያሳስብ የሚገባ ጉዳይ አይደለም። በጣም ያስጨነቃችሁ ፍላጎቱን እኮ መናገር ከፈለገ መናገር ይፈልግ ነበር። ሲቀጥል ደግሞ አይ ቲንክ ሳምንት ሆኗል ይሄ ነገር ከተፈጠረ። በግልጽ ነገሮችን እያሳያችሁ ይመስለኛል። ስለዚህ ለምን እንደምታስጨንቁት ልጁ አሁን ከዚህ ሀሳብ እንውጣና ማለት ነው። ስሞኝ ነው ምንም እንዳልተፈጠረ ነገሮችን እርሳውና እያወራን ያለውን ነገር እንጨርስ። እያወራክ የነበረው ነገር ተሰብሰብ ነው ደግሞ ፍቅር ለአንተ ቦታ እንዳለኝ እየነገርኩ ነበርና በእኔ በኩል ያለኝን ስሜት ነው እየነገርኩ ያለሁት። ወደፊትም ከአንተ ጋር እንደማስብና ወደፊትም ከአንተ ጋር መቀጠል እንደምፈልግ እየነገርኩ ነው። እኔ ደግሞ ያንተ መልስ እየጠበቅኩ ነው ያለሁት። ስለዚህ የመልስ ማወቅ ፈልጋለሁ። ንገረኝ አብርሃም። እሷ እምቢም በል እሺም በል ነገ ማወቁ አይቀርም። ገባ? ስለዚህ እዚህ ጋር መኖሯ ምንም ይህን ያህል አፌክት ያደርጋል። አትጨናነቅ። ያለን ስሜት ንገረኝ። ያጋባችሁ የቤት በጣም ጭንቅላት ሊያርድ ግራ እያጋባችሁ ነው ያላችሁት። ደህና ነበርክ እኮ ደህና ነበርኩ፣ ግን ደግሞ በቃ የባሰ ግራ እንድጋባ ነው እያደረጋችሁ ያላችሁት። ማላውቀውን ነገር ነው እንግዲህ እየፈጠራችሁ ያላችሁት ማለት ነው። እሺ እስከዛሬ ድረስ እንዴት አብረሽን ቆይሽ? አንቺ እኔ ምንም ነገር ካላየሽ እስከዛሬ ድረስ እንዴት አብረሽን ልትቆይ ይቻልሽ? አብርሃም አንተ ላይ ምንም ሳላይ አይደለም እስከዛሬ ድረስ የቆየሁት ያልኩህ እኮ አይደለም። በደንብ አዳምጠኝ እንዴ። አንተ ላይ ባባይም የተንጠለጠለ ሀሳብ ሆንኩ ነው ያለሁት። ገባ? አጥጋቢ ነገር እያገኘሁ አይደለም። ደረቴና ፍቼ ነገሮችን ወደፊት ለማድረግ እድሉን ስጠኝ እያልኩ ነው አብርሃም። ወደፊት ሚስት መሆን እፈልጋለሁ፣ ታዛዥ መሆን እፈልጋለሁ። ያን ነገር በግልጽ አሳየኝ። ያ ነገር ተደብቋል እስካሁን። ብዙ ሰው ማወቅ የሚፈልገው ነገር አለ። ስለዚህ አሳውቀኝ እያልኩ ነው። በጣም አጭር ነገርና ቀላል ነገር ነው። እያስጨነኩ ነው። ዛሬ ኖርማል ለየች ጨልፈሆንና ኢትዮጵያ ብቻችንን ብዙ ታይሞችን ስናሳልፍ ይህንን ነገር ከኔ ማወቅ ፈልጌ መጠየቅ ትቼ ነበር። ገባሽ? እኔ እና አንቺ ዛሬ ያለን የተገናኘ ነው። ብዙ ነገሮችን አብረን አሳልፈናል እና መጠየቅ ብትፈልጊ ኖሮ እስከዛሬ ድረስ መጠየቅ ትቼ ነበር። መጠየቅ ጥፋት ነው? ስሜትን እኮ አይደል እንደ ጠየቅኩህ እና ደግሞ ተሰማኝን ስሜት ነው እየነገርኩህ ያለሁት። እኔ እኮ እስካሁን እንዳላስጨንቅህ ነው፣ ግን ደግሞ እኔም ሴት ልጅ ነኝ አይደል? በእናትህ ንገረኝ፣ ስሜትን ንገረኝ። ቢያንስ ቀን አንድ ላድርገኝ አብርሃም። ብዙ ጊዜ አይ ቲንክ እንደምትወጁ ነግረሻል። ሰው ምንም አይነት ምላሽ ካላገኘሽ እኮ አንቺ ነሽ ጊዜሽን እያቃጠልሽ ያለሽው። ለምን በድምሽ ትጫወቻለሽ? አብርሃም ለእንደዚህ አይነት ለእንደዚህ አይነት ጥያቄ መልስ እንድመልስልኝ አንድ መልስ ስጠኝ አብርሃም። ይኸው የብዙ ሰው ኮምፕሊመንት ጭንቅላቴ ላይ እየፈጠረ ያለው ነገር ስላለ መልስ ስጠኝ አብርሃም።